የክርስቶስን ፍቅር በማሰብ ፊቱን እየመታ ሥጋውን በጥቂት እየቆረጠ ጀርባውን እየገረፈ ራሱን የሚገስጽ መነኩሴ። ገና ልጅ ሳለ ሰይፍ ከያዙ አስፈሪ ከሆኑና ርኅራኄ ከሌላቸው መኮንኖችና ነገሥታቶች ፊት ሂዶ የሚያመልኩትን ጣዖት የነቀፈ። የገድልህን መጽሐፍ የሚያነበውን የሚሰማውን በጸሎት የታመነውን ሁሉ እስከ 10 ትውልድ ምርልሃለሁ። ስምህን ለጠራ መታሰቢያህን ላደረገ እኔ ኀጢአቱን ይቅርልልሃለሁ ብሎ በሕይወት ዘመኑ ሁሉ የታመነለት ጌታችን ኢየሱስ ክርስቶስ በራሱ የማለለት ብፁዕ ጻድቅ። በሕይወት ታሪክ ውስጥ ብዙዎቻችን የምንፈራው አንድ አይቀሬ ክስተት አለ፣ ሞት። ዛሬ የምንሰማው ታሪክ በሳይንስ ሊደረስበት የማይችል ለማያምን እውነቱን ለማወቅ የሚያዳግት ድንቅ እውነተኛ ታሪክን ነው። በዛሬ መርሃ ግብራችን የምናነሳቸው አባት ስለ ሞት ያላቸው ግንዛቤ ከብዙዎቻችን የተለየ ነው። እርሳቸው ሞትን ወደ ፈጣሪያቸው መቅረቢያ፣ ወደማያልቀው ረፍትና ሰላም መግቢያ መንገድ አድርገው ይመለከቱታል። ይህ አባት ከ7 ጊዜ በላይ የሞትን ጽዋ ቀምሶ መልሶ ተነስቷል። በሚያሰቃዩት ዘንድ ለጠሉት ተስፋ አስቆራጭ የታምራት ኃይልን በፈጣሪው እርዳታ አድርጓል። ታሪካችን የሚነሳው በዛ በአስፈሪ ዘመን ክርስቲያኖች የሰማዕትነትን አክሊል በሚቀዳጁበት፣ የክርስቶስ ተከታይ መሆን ወንጀል በነበረበት ከሃዲው ንጉሥ መክስሚያኖስ ክርስቲያኖች እንዲጠፉ ትእዛዝ ባስተላለፈበት ዘመን ነበር። ይህ አባት ገና ሳይወለድ በፊት በተአምራት ስለ እርሱ መምጣት ዛፎች ሳይቀሩ ይመሰክሩለት ነበር። በዛም ዘመን በክፉ ነገሥታቶች ፊት እየሄደ ጣዖታቶችን እየነቀፈ ክርስቶስን እየመሰከረ ነገሥታቶችን ያስጨንቅ ነበር። ታዲያ በዚህ ጊዜ ምን ተፈጠረ? እንዴትስ አንድ ሰው 7 ጊዜ ሞቶ ሊነሣ ይችላል? ክፉ ነገሥታቶች በምን እንግደለው፣ እንዴትስ እናጥፋው ብለው እስኪጨነቁ ድረስ ያበረተው ያ ልዩ ኃይል ምን ነበር? እነዚህን ሁሉ ጥያቄዎች በዛሬው መርሃ ግብራችን እናያለን። ይህ ታሪክ የምንኩስና ክብርን ከሰማዕትነት ተጋድሎ ጋር አስተባብሮ የያዘ፣ የሞትን ግድግዳ በእምነት ጋሻ ያፈረሰ፣ የጌታን ስቅለት በማሰብ የሕይወት ዘመኑን በሐዘን የመራ የሰማዕቱ ብፁዕ ገዳማዊ መስተጋድል ጻድቅ የአቡነ አቢብ ወይም የአባ ቡላ ታሪክ ነው። ይህን ድንቅ እውነተኛ ገድል እስከ መጨረሻው ብትሰሙ እምነትና ተጋድሎ የሚያስገኘውን ዋጋ እንዲሁም ጌታችን ለአባ ቡላ ወይም ለአቡነ አቢብ የሰጣቸውን የቃል ኪዳን መሐላ ትሰማላችሁ። ቪዲዮ ከመጀመሩ በፊት እንደተለመደው ላይክ በማድረግና ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ለነፍሶ ጥንካሬና በረከትን የሚሰጡ መንፈሳዊ ተጋድሎችን ያዳምጡ። ይህ ንዑድ ክቡር ቅዱስ ሰማዕት የእግዚአብሔር ጻድቅ የሚሆን የአቡነ አቢብ እውነተኛ የተጋድሎ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ልዩ ስሟ አማዳ በምትባል አገር በሉፊ አውራጃ በሮም አገር አንድ ጽኑ ክርስቲያን ነበር። ይህ ሰው እግዚአብሔርን የሚፈራ፣ ለሰው ሁሉ በጎን የሚያደርግ፣ ለነዳያን ለምስኪኖችና ለባልቴቶች እናት አባት ለሞቱባቸው ልጆች ምጽዋትን የሚሰጥ ነበር። የዚህ ደግ ሰው ስሙ አብርሃም ይሰኛል። የባልቴቱም ስም ሐሬክ ይባላል። የስሟ ትርጓሜም በክርስቶስ የታመነች ማለት ነው። እነርሱም በሕገ እግዚአብሔር ጸንተው የሚኖሩ ንጹሐንና ልጅም ስላልነበራቸው ለቤተ ክርስቲያን አገልጋይነት የሚሰጡት አንድ ልጅ ይሰጣቸው ዘንድ ወደ እግዚአብሔር ለመኑ። ያን ጊዜ መልአክ ከእግዚአብሔር ዘንድ ለዚህ ደግ ሰው ለአብርሃም ተገልጾ ይህ ፍሬ የአንተ ነው፣ እርሱም ወደ እኔ የሚቀርብ እግዚአብሔርን የሚያስደስት ፍቃዱን የሚፈጽም ያማረ መባ ነው ብሎ እጅግ መልካም ፍሬን በእጁ ሰጠው።
ይህ ደግ ሰው አብርሃምም ከእንቅልፉ ተነስቶ ይህንን በሕልሙ የሰማውንና በአየው ነገር ሁሉ ለሚስቱ ሐሪክ ነገራት። እርሷም ታላቅ ደስታን ተደሰተች። ሁሉን የሚችል ልዑል እግዚአብሔርንም በአንድነት አመሰገኑ። ከዚህም በኋላ ሚስቱ ሐሪክ ጸነሰች። ይህችም ሴት ሐሪክ በጸነሰች ጊዜም በቤታቸው በአደባባዩ ሁለንተናው መልካምና ታላቅ ዛፍ በቀለ። በቅጠሉም ላይ በዕብራይስጥ ቋንቋ የተጻፈ ጽሕፈት አዩ። ጽሕፈቱም በጽዮን አድሮ የሚኖር የያዕቆብ ፈጣሪ ቅዱስ እግዚአብሔር አገልጋይ ቡላ የሚል ነበር። ይህንንም ባነበቡ ጊዜ ስለዚህ ተአምር እጅግ ፈጽመው አደነቁ። ከእነርሱም የሰሙም ሁሉ በባለቤት ማኅፀን ያለ ይህ ሕፃን የመንግሥተ ሰማያት መውረሻ ለእግዚአብሔር የተለየ ቅዱስ ይሆናል አሉ። ከዚህ በኋላ ባለቤቱ መልከ መልካምና ከብርሃናት ይልቅ ፊቱ የሚያበራ ወንድ ልጅን ወለደች። ስሙንም ቡላ ብለው ሰየሙት። ትርጓሜውም ለእግዚአብሔር የተለየ ማለት ነው። አንድም በዛ በዕብራይስጥ ቋንቋ በተጻፈ በታላቅ ዛፍ ላይ በወጣው ቃል ምክንያት ነው። ይህ የተባረከ ሕፃን ቡላም ዓመት በሆነው ጊዜ እመቤታችን ቅድስት ድንግል ማርያም ከልጇና ከወዳጇ የምሕረት ቃል ኪዳንን በተቀበለችበት ዕለት ለሮማዊ ሊቀ ጳጳስ በራእይ ተገለጠችለት። እመቤታችንም ለዚህ ሊቀ ጳጳስ ስሙ ሉፊ ወደሚባል አውራጃ ሄደህ የልጅ የወዳጅን ወዳጅ የሚሆን ስሙ አብርሃም የሚሆነውን ሰው ፈልገህ በኪሩቤል ላይ አድሮ የሚኖር የሕያው አማኑኤል እናቱ መሻትህን ድካምህን አይቻለሁ። ልጅ እንድሰጥህ በእኔ ፊት ደክመህ እንደለመንከኝም ሰምቻለሁ። እነሆ ከእልፍ የሚበልጥ አንድ ልጅን ሰጥቻለሁ። በዚህ ዓለምም አይወለድም፣ በወዲያኛው ዓለምም ፍሬ የሚያፈራ ነው እንጂ እኔ እናት ሆነዋለሁ። እርሱም ልጅ ይሆነኛል። ብዙ ድንቅ ሥራ በእጁ ያደርጋል። በቃሉ ትምህርትም ቤተ መቅደስ ይሠራል። ለአንተና ለእርሱ ዜና ለሰሙ ሁሉ ደስታ ይሆናል። እነሆ ያ ልጅ ከተወለደ ዓመቱ ነው። የሚፈልገውን ስጠው እንጂ አትከልክለው። ይህን ኃላፊ ዓለምም ትቶ ልጄን ሊከተል ይፈልጋልና ብላ ይህን ቃል ነግራው ተሰወረች። ሊቀ ጳጳሱም ከእንቅልፉ በነቃ ጊዜ ከሰማው ነገርና ከአየው ራእይ የተነሣ እጅግ አደነቀ። ከዚህም በኋላ ሉፊ ወደምትባል አውራጃ እየሄደ ሳለ ገና ሳይደርስ በመንገድ ሳለ መልአከ እግዚአብሔር የእመቤታችን ቅድስት ድንግል ማርያም መልእክት የልጁ አገልጋይ በሆነ ሰው ወደ እናንተ ተልኳል። በእርሱ የሰማኸው ሁሉ ሐሰት እንዳልሆነ እውነተኛ የምሥራች እንደሆነ ወቅ። እርሱ ሊቀ ጳጳሱ ለአንተ የሚነግርህ ሁሉ በጊዜው ፈጥኖ ይደረጋልና አለው። ከእንቅልፉም በነቃ ጊዜ ደግ አብርሃምም በእግዚአብሔር መንፈስ ቅዱስ ደስ ተሰኝቶ ፍጹም ምስጋናን አመሰገነ። ራእዩ በደረሰ ጊዜ ምስክር እንድትሆነው ለሚስቱ ሐሪክ ብቻ ነገራት። ሁለቱም እግዚአብሔርን አመሰገኑ። ከዚህም በኋላ በሰርክ ሰዓት ሊቀ ጳጳሱ ከቤት ደረሰ። ደግ አብርሃምም ሊቀ ጳጳሱን ባየ ጊዜ እግዚአብሔር እንደላከው አውቆ ተነስቶም እጅ ነሳው። የአብርሃም ባለቤት ሐሪክም ከሊቀ ጳጳሱ ዘንድ ተባረከች። በዚያች ጊዜ ሊቀ ጳጳሱ ወደ ቤት ሲገባ እንደተለመደው መልአከ እግዚአብሔር ኅብስቱንና ጽዋውን አወረደለት። ከዚህም ምስጢር ለደግ አብርሃምና ለሚስቱ ደግ ሐሪክ አቀበላቸው። የተወለደውን ሕፃን ያመጡት ዘንድም አዘዘ። ያን ጊዜም ልጁ በተወሰደ ጊዜ ከበቀለ ዛፍ የጣፈጠ ውሃ መንጭቶ ፈሰሰ። በዛፉ ስርም በወዲህም በወዲያም ባሕር ሆነ። ሊቀ ጳጳሱም ሕፃኑን በእጁ ይዞ ከዛፉ በታች በመነጨው ውሃ በአብ በወልድና በመንፈስ ቅዱስ ስም አጥምቆ ስሙን ቡላ ብሎ ሰየመው። ከዚህም ነገር በኋላ ሊቀ ጳጳሱ በሃይማኖት በመጽናት ሃይማኖትንና እግዚአብሔርን መፍራት እያስተማራቸው በደግ ሰው በአብርሃም ቤት ለ30 ዓመታትን ቆየ። ሕፃኑም ገና 1 ዓመት ሳይሆነው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ፈጣሪውን አመሰገነ። በዚህ ጊዜም ዓመፀኛው ከሃዲ ንጉሥ መክስሚያኖስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስም ያስክዳቸው ዘንድ ለአቆመው ጣዖትም ያሰግዳቸው ዘንድ መስሎት በክርስቲያኖች ሁሉ ላይ በዛን ዘመን መከራን አጸናባቸው። ይህ የተባረከ ሕፃን ቡላም 5 ዓመት በሆነው ጊዜ ሰማዕትነትን ከሚቀበሉ ሰዎች ጋር ስቃይን ይቀበል ዘንድ ወደደ። በፍርድ የሚሰዉትን የሚያያቸው ዘንድ ወደ ስቃይ ቦታ ሄደ።
ክርስቲያን ሲሰቃዩ ባየ ጊዜም እግዚአብሔር አገልጋይ ነኝ፣ ወደ እናንተ የመጣሁት ለንጉሴ ለኢየሱስ ክርስቶስ ለእናንተ ወገን ምርኮ ለወስድ መጥቻለሁ። ምን ትላላችሁ? ይልቅስ ፈጥናችሁ የፈለጋችሁትም ፍረዱብኝ ሲል ድምፁን ከፍ አድርጎ ተናገረ። ንጉሡም ይህ የተባረከ ሕፃን ቡላ ይህን ነገር ሲናገር በሰማ ጊዜ ተቆጥቶ ፊቱን አጠቆረ፣ ራሱን ነቀነቀ። የማን ልጅ ነው ብሎ ቢጠይቅ የክርስቲያኑ አገር ገዢ የነበረው ልጅ ነው አሉት። እርሱም ወደ እኔ አምጡት አለ። ንጉሡም የዚህን የተባረከ ልጅ ቡላ ደምግባቱን፣ የመልኩን ማማር፣ በእርሱ ላይ ያለውን ልዩ ሞገስን ባየ ጊዜ ንጉሡ አዘነለትና ወደ ወደደበት ይሄድ ዘንድ ተዉት አላቸው። ወታደሮቹ ግን በሰማዕትነት ለመሞት እንደጨከነ አይተው እጅግ አደነቁ። ከሮሜ ሰዎች ክደው የነበሩ ብዙዎች አምነው በአንዲት ቀን በንጉሥ አደባባይ ሰማዕትነትን የተቀበሉ ቁጥራቸው በዚያን ዕለትም 1740 ወንዶች ከሴቶችም ደግሞ 320ዎች ነበሩ። ሌሎችም ብዙዎች ትምህርቱንና ዝናውን በመስማት ነፍሳቸውን ለእግዚአብሔር ሰጥተው በሰማዕትነት የሞቷሉ። የዚህ ደግ አባት አብርሃምና የእናቱ ሕሪክም ይህ የተወደደ ሕፃን ልጃቸው ቡላ ከንጉሥ ጋር እንደተከራከረና ንጉሡ እንደተቃወመው በሰሙ ጊዜ ንብረታቸውን ለነዳያን ለአብያተ ክርስቲያናት ምጽዋትን ሰጡ። ከዚህም ነገር በኋላ ይህ የተባረከ ሕፃን ልጃቸው ቡላን ይዘው ከሮሜ የ8 ቀን መንገድ ያህል የራቀች ማጥራ ከምትባል አገር ዘንድ ደረሱ። ከዚያም ወደ ባህር ዳርቻ ሄዱ። ወደሚፈልጉትም ቦታ ለመሄድ መርከብን አገኙ። መርከቢቱም ከተርሴስ ወደሚርቅ የግብፅ ድንበር ድረስ ትሄድ ነበር። የእግዚአብሔር አገልጋዮችም ወደዚች መርከብ ሄደው ተሳፈሩ። ነገር ግን እነሱ ያልገባቸው ይህ መርከብ የእግዚአብሔር ድንቅ ሥራ መገለጫ ነበር። ባለመርከቡም ከእነርሱ የመርከብን ዋጋ ገንዘብን አልተቀበለም። ይህ ባለመርከብም የተመሰለው ጌታችን ኢየሱስ ክርስቶስ ነውና። በዛች መርከብ ላይም ጌታችንና መድኃኒታችን ኢየሱስ ክርስቶስ መርከበኛ መስሎ ተገልጦ ይህ የተባረከ ሕፃን ልጃቸው ቡላን ከእጃቸው ተቀብሎ ልጄ ሆይ የእግዚአብሔር ጸጋ ካንተ ጋር ነው፣ ብዙዎች አሕዛብ የምትጠቅም ሁን ብሎ ባረከው። እነርሱንም ወንድሞች ሆይ አትፍሩ፣ የዚህ ከሃዲ እጅ ልጃችሁን እንጂ እናንተን አያገኛችሁም። ልጃችሁም ቢሆን ከእጁ ይድናል፣ በእጁ አይሞትም። ቢሞትም ያመነበት አምላኩ ያስነሣዋል። ነገር ግን የእግዚአብሔር ጸጋ ከእናንተ ጋር ስላለ እርሱ የሚያነጋግራችሁን መርቶ እናንተ ወደምትፈልጉበት መልካም አገር ያደርሳችኋልና አትፍሩ አላቸው። ይህንን እየተናገራቸው ርዕሰ ሐዋርያት ቅዱስ ጴጥሮስ ቀድሞ ወደ አስተማረበት ስሟ ቋቅራ ወደምትሰኝ ትንሽ ደሴት በፍጥነት አደረሳቸው። በዚያም ከእናንተ ጋር ያለ ፈጣሪያችሁ ነውና እግዚአብሔር ረዳትነትና ቸርነትን ተመልከቱ ብሏቸው ከፊታቸው ተሰወረ። ይህ የተባረከ ልጃቸው ቡላም 10 ዓመት ሊሞላው ሲል እናትና አባቱ ሁለቱም በአንድነት ከሱ ተነጥለው ሄዱ ዘንድ ተነሱ። በዚያም ቦታ ለሀገሩ ላሉ ሽማግሌዎችና ካህናት ይህን ልጃቸውን አደራ ሰጥተውት እነሱም ተለይተውት ሄዱ። የእግዚአብሔር ፍቃድ ነውና እነዚህ ደጋግ ባልና ሚስቶች ልጃቸውን ተሰናብተው ሁለቱም በተመሳሳይ ዕለት አረፉ። በዚያም ጊዜ በከበረ ልብስም ገንዘው በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ውስጥ የአገሩ ሰዎች ታላቅ ልቅሶን እያለቀሱ ቀበሯቸው። የተባረከ ሕፃን ልጃቸው ቡላም 10 ዓመት ሲሆነው የንጉሥ መልእክት ቤተ ክርስቲያንን እንዲዘጉ፣ ቤተ ጣዖትን እንዲከፍቱ፣ ክርስቲያኖች ሁላቸው የምስጋና ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስን እንዲክዱ የሚል መልእክት ወደዛች አገር ደረሰ። ይህ የተባረከ ብላቴናው ቡላም ይህንም በሰማ ጊዜ ደጋግ ክርስቲያንም ሲሰቃዩ ባየ ጊዜ ሰማዕትነትን ለመቀበል በወዲህም በወዲያም ያሉትን ሕዝቡን እየገፋ ሄዶ ንጉሥ አቅሮጶስ ወዳለበት ቦታ ደርሶ ያፈርክና የተዋረድክ የረከስክ የጽድቅ ሁሉ ጠላት የዲያብሎስ መልእክተኛ አንተም ንጉሥም የተነቀፋችሁ የምታመልኳቸው ጣዖታቶችም የተዋረዱና በምድር የረከሱ ናቸው አለው። ንጉሡም ይህን ሰምቶ ይህንን ወጣቱ ቡላን አሰረው። ከፊቱ ያቆሙት ዘንድ አዞ ተመልከቱ፣ የእኒህ ክርስቲያኖች ልባቸው የጸና ነው። ትንሽ ብላቴና ሆኖ ሳለ ምንም አልፈራም፣ ይልቁንም እንድቀጣው ይቃወመኛል እንጂ አለ። ይህንም ብሎ
ስለቱ እንደ ቢላዋ በሚቆራረጥ በብረት ሰንሰለት አሰረው። ጀርባውንም በአለንጋ እንዲገርፉት ሰውነቱን እየለያዩ እየቆራረጡ የውስጡን አንጀት በተቆለፈ ብረትና በመጋዝ እጆቹንና እግሮቹን ይቆርጡት ዘንድ አዘዘ። በእንደዚህ ያለ መከራ ሲያሰቃዩትም ተመልሶ በእግሩ ይቆማል። ንጉሥ አቅርጶስም የእኒህ ክርስቲያኖች መተታቸውን ተመልከቱ አለ። በመላ አካሉም ገብቶ ሰውነቱን ለብቻ በሚለያይ እንደ ወፍጮ ያለ መንኮራኩር ውስጥ አስገቡት። በጦሩም ውጉት፣ በሰይፍ ቁረጡት፣ ገመድ በአንገቱ አስገብታችሁ በየአደባባዩ ጎትቱት ብሎ አዘዘ። በዚህ ጊዜም የጻድቁ ቡላ ሥጋው በምድር ላይ ተጣብቆ ቀረ። ያን ጊዜ ጻድቁ ቡላ ከመዝሙረ ዳዊት አቤቱ አሕዛብ ወደ ርስትህ ገቡ የሚለውን እስከ ፍጻሜው እየጸለየ ወደ እግዚአብሔር ጮኸ። መልአከ እግዚአብሔር ቅዱስ ሚካኤል ከሰማይ እንደ እሳት እየተንቦገቦገ ታዞ ወርዶ መንኮራኩሩንና የማሰቃያ መሣሪያውን ፈጥኖ ገለባበጠው፣ ብረቱንም እንደ ውሃ ቀለጠው። እግዚአብሔር አገልጋይ ቅዱስ ቡላንም ከዚህ ሥቃይ አውጥቶ ፈጽሞ አዳነው። የአገሩም ሰዎች ያድኑት ዘንድ ተራዱ። ከዚህም ነገር በኋላ የዛን መልእክተኛ ቤቱን ከበቧት። ቤቱንም በእሳት አቃጥለው ብሩክ ሕፃን ቡላን ከእጁ ነጥቀው ከባሕር ማዶ አሻግረው ነቆሮ ወደምትባል ሀገር ሸኙት። በዚያም ትንሽ ጊዜን ቆየ። በዚያም ቦታ 5 ዓመት ከተቀመጠ በኋላ ብፁዕ ቡላ አስቀድሞ እንደ ልማዱ ከሌላ ገዢ አንጢያኮስ ጋር ተከራከረ። እንደ ልማዱም እኔ ለዓለም ሁሉ መድኃኒት ለሚሆን ለጌታዬ ለኢየሱስ ክርስቶስ እንጂ ለአንተ ጣዖት አልሰግድም፣ ሰማይንና ምድር በውስጣቸው ያሉት ሁሉ ከፈጠረ ከእግዚአብሔር በቀርም ሌላ አምላክ የለም ብሎ ነገረው። አንጢያኮስም ተቆጥቶ በሰይፍ ራሱን ይቆርጡት ዘንድ አዘዘ። ብፁዕ ቅዱስ ቡላም ራሱን ከመቆረጣቸው አስቀድሞ ከመዝሙረ ዳዊት የሚወደውን የመዝሙር ክፍል ይጸልይ ነበር። የእግዚአብሔር አገልጋይ ኑር ክቡር ቡላም በወረሃ ሚያዝያ 18ኛው ቀን አንገቱን ቆረጡት። በዚያም ጊዜ መልአከ እግዚአብሔር ሊቀ መላእክት ቅዱስ ሚካኤል ወርዶ ራሱን ወስዶ ከሥጋው ቢያገናኘው እንደነበረ ሆኖ ተነሳ። ሊቀ መላእክት ቅዱስ ሚካኤል አይዞህ፣ አትፍራ፣ እመን፣ ጽና፣ እግዚአብሔር ይረዳሃል። በዚያም በሀገሪቱ ዳርቻ ወዳለው ገዳም ሂድ። እኔ የምሰጥህ በእጅ ያለች ልብስህ ሁሉ ጊዜ ይህች ናት። ጌታችን ከወዳጆቹ ቅዱሳን መነኮሳት ጋር ተሳታፊ እንድትሆን አዞሃል ብሎ የብርሃን መስቀል ምልክት ያላት አስኬማን ሰጥቶት ከእርሱ ዘንድ ተሰወረው። ንዑር ክቡር ቅዱስ ሰማዕት የእግዚአብሔር ጻድቅ ቡላም መልአከ እግዚአብሔር ሊቀ መላእክት ቅዱስ ሚካኤል እንዳዘዘው እንዳለበሰው ልብስ የምንኩስናን ለብሶ ሰው ሳያየው መልአኩ ወዳመላከተው ወደ በረሃ ሄዶ ወደዛ ገዳም ገባ። በዚያም ሱሯ የተጣበቀ ቅጠል የሌለባት የደረቀች ዛፍ አግኝቶ በዚያ ተቀምጦ በእርሷ ላይ ያድር ዘንድ ዛፊቱ ላይ ወጣ። በዚያም ብዙ ዘመን በየቀኑ መዝሙረ ዳዊትን እየጸለየ ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀል እየተረጎመ ይኖር ጀመር። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለለበሰው ሥጋ ተሰቀለ፣ ታመመ የሚለውን ባነበበ ጊዜ ከዚያ እንጨት ላይ ወደ ታች ተወርውሮ ይወድቅ ነበር። በዚያም ጊዜ ሰይጣን እርሱን ለመውጋት ተበረታቶም ገደለው። ያን ጊዜም ንግሥቲቱ እመቤታችን ቅድስት ድንግል ማርያም በቀኙ አላፋት ቅዱሳት መላእክት አጅበውት ነቢዩ ጻድቅ እንደ ዘባባ ይፈራል፣ እንደ ሊባኖስ ዝግባም ይበዛል እያለ እየዘመረለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ወደ ወዳጁ ወደ ጻድቁ አባት ዘንድ መጣ። ወዳጁ ቅዱስ ሰማዕቱ ብፁዕ ገዳማዊ መስተጋድል ጻድቁ አባ ቡላም ከሞት አንስቶ በሰረገላ ብርሃን ላይ አስቀምጦ ከእንግዲህ ወዲህ ስምህ ቡላ ብቻ አይሆንም፣ ሁለተኛ ስምህ አቢብ ይሁን እንጂ በዚህች ገዳም የብዙዎች አባት ትሆናለህና ከገዳመ መነኮሳት ሁሉ ስምህ እጅግ የገነነ ይሆናል ብሎ የምሥራችን ነግሮት ጌታችንና አምላካችን ኢየሱስ ክርስቶስ ከእርሱ ተሰውሮ በክብር በምስጋና ወደ ሰማይ አረገ። ቀጥሎም ጻድቁ አባታችን አቡነ አቢብ የክርስቶስን ፍቅር እጅግ አበዛ። የጌታን ስቅለት እያሰበ እንደ ቀድሞ ፊቱን ይመታ ነበር። ሥጋውን እየበሳ 700 ጊዜ ጀርባውንም ይገርፍ ነበር። በእንደዚህ ያለ ሥቃይ 7 ጊዜ ሞተ። ጌታችንና መድኃኒታችን ኢየሱስ ክርስቶስም መጥቶ በእነዚህ ሁሉ ጊዜያት ያስነሳው ነበር።
ጻድቁ አባታችን አቡነ አቢብም ባለ ዘመኑ ሁሉ በጸሎት ተወስኖ ለሽፋሽፍቶች ረፍትን ለዓይኖቹም እንቅልፍን ሳይሰጥ ኖረ። ጌታችን ኢየሱስ ክርስቶስም እየረዳው በእንደዚህ ያለ ግብር 40 ዓመታቱን ኖረ። ከ40 ዓመታትም በኋላ በብዙ መከራና በአጋንንት ፈተና ተፈተነ። በአንዲት ዕለትም በባሕር የሚኖሩ ክፉዎች አጋንንት ከበው በድንጋይ ላይ ወረወሩት። እጅግም ታመመ። መልአከ እግዚአብሔር ሊቀ መላእክት ቅዱስ ሚካኤል መጥቶ በዚያን ጊዜም ከበሽታው ፈወሰው። ነገር ግን ሁል ጊዜ በቀንና በሌሊት በጾምና በጸሎት አባታችን አቡነ አቢብ ተግቶ መኖርን ያዘ። እንደገና በአንዲት ዕለትም የጌታችን ኢየሱስ ክርስቶስ መከራን አስቦ በራሱ ላይ 22 ዓመት ከ7 ወር ወድቆ ኖረ። ናላውን ፈሶ አለቀ። በመታጠቂያው ላይም እንደ ወስፌ የሾሉ ብረቶች አድርጎ በሰውነቱ ይቸነክራቸው ነበር። ከዚህም በኋላ በእንደዚህ ያለ ተጋድሎ በጸና ጊዜ ዘመኑም ፈጽሞ በዚህ ዓለም በሚለይበት ጊዜ ጌታችንና አምላካችን ኢየሱስ ክርስቶስ የተለያዩ የዕንቁ አክሊላትንና ኅብሩ የብርሃን የሆነ የብርሃን ልብስ በእጁ ይዞ ታየው። ወዳጄ አቢብ ሆይ በዚህ ዓለም የተጋደልከው ተጋድሎህ ይበቃሃል። አሁንም የምትፈልገውን ሁሉ ለምነኝ፣ መልካሙን ነገር ሁሉ እንድሰጥህ በአንተ በዚህ ዓለም እንዳከበርከኝ ስለ እኔ ብዙ ስለተጋደልክ እኔም በሚመጣው ዓለም በመንግሥተ ሰማያት ከቅዱሳን ሁሉ እጅግ ክብርን አብዝቼ ሰጥሃለሁ። ወዳጄ አቢብ ሆይ ዛሬ በእኔ ደስ ይበልህ፣ መሻትህን ሰጥቼ ያላሰብከውንም እጨምርልሃለሁና አምላከ አቡነ አቢብ ብሎ በአንተ ስም ወደ እኔ የሚጸልይ ሰው በንጹሕ ልቦና ስምህን የጠራ ከክርስቲያንም ቢሆን በአረማዊም ቢሆን መልሼ ለንስሐ አብቅቼ የዘላለማዊ መንግሥቴን አወርሰዋለሁ። ከክርስቶስ ወገን ዝክርህን የዘከረ ቤተ ክርስቲያን እየሄደ ችግረኞችን እንደ ችሎታው ጠይቆ የሚረዳ ወይም በስምህ እንግዳ የሚቀበል ለነዳያንና ለምስኪን የሚራራ በበዓልህ ቀን ምሕረትን ያደረክላቸው ያበራላቸውን የተራቡት ያጠገባቸውን የተራቆቱትን ያለበሰ የተጠማውን ያጠጣ ያዘነውን እንደሚገባ በአንተ ስም ያረጋጋ እንደ ተቻለው ያደረገለት ሰው ወደ እኔ ወደ ማደሪያዬ ኢየሩሳሌም ስማቸው ከተጻፈላቸው ከቅዱሳን ጋር እደምረዋለሁ፣ ከአገሬ ኢየሩሳሌም ለዘላለም በደስታ ኖረዋለሁ ብሎ የማይታበይ ቃሉን ሰጠው። መጽሐፈ ገድልህን የጻፈ ያነበበ በልቦናውም የሰማ እኒህን ሁሉ በእኔ ዘንድ ተቀብዬ ማደሪያቸውን ካንተ ጋር አደርግላችኋለሁ። ከአንደበቴ የወጣው ቃል ኪዳኔን እንደማላስቀርብህ በቅድስናዬ በራሴም እየልሃለሁ። ወዳጅ አቢብን እንዳልዋሽ የተናገርኩት የዘላለም ቃል ኪዳኔ ይሁንለት ብዬ ማልኩልህ። ይህንን ብሎ ጌታችንና አምላካችን ኢየሱስ ክርስቶስ ለወዳጁ ቅዱስ ሰማዕት ብፁዕ ገዳማዊ መስተጋድል ቅዱስ አባቡላ ወይም አቡነ አቢብ ቃል ኪዳንን ገባለት። አቅራቢያው ባለው ገዳምም የነበሩ ቅዱሳን ሁሉ ይህን ነገር ሰሙ። ኑር ክቡር ቅዱስ ገዳማዊ መስተጋድል አቡነ አቢብም በመዝሙረ ዳዊት ምስጋና እግዚአብሔርን አመሰገነ። በዚያች ዕለትም ቅዱሳን ሁሉ መጥተው በጌታችን ኢየሱስ ክርስቶስ ስር ወድቀው ሰገዱ። እነርሱንም ባረካቸው። ከእነርሱም እጅ ወዳጁ ቅዱስ ሰማዕቱ ብፁዕ ገዳማዊ መስተጋድል ንዑድ ክቡር አባታችን ጻድቅ አቡነ አቢብ ይህንን ያህል ላከበረውና ከፍ ከፍ ላደረገው ለእግዚአብሔር አብ ምስጋና ይገባል። ከእርሱ ጋር ቃል ኪዳንን ለገባ እግዚአብሔር ወልድ ምስጋና ይገባል። ለእናቱ ማኅፀን የመረጠው ማደሪያው ላደረገው የእግዚአብሔር መንፈስ ቅዱስም ምስጋና ይገባል። እውነት ነው። ገናናነትና ኃይልን ስግደትና አምልኮን ንዑድ ክቡር አባታችን ጻድቅ አቡነ አቢብን ለመረጡ አጋዕዝተ ዓለም አብና ወልድ መንፈስ ቅዱስ ምስጋና ይገባል። ዛሬም ዞትርም ያለ ሐሰት ይደረግልን ለዘላለሙ አሜን። የአባታችን የጻድቁ የአቡነ አቢብ በረከት በሁላችን በሕዝበ ክርስቲያን ላይ ይደር። ጌታችን የገባላቸውን ቃል ኪዳንን ያስብልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።